ሰላም ሰላም የየማቲዩብ ተከታታዮች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ሰላም ነኝ። እንግዲህ ዛሬ የናስዳክን እና የኤስፒ 500ን ዊክሊ አናሊሲስ አንድ ላይ የምንሰራ ይሆናል። የዚህን ሳምንት አናሊሲስ በእኛ ስትራቴጂ ቤዝድ ሆነን የምንሰራ ይሆናል ማለት ነው። እንግዲህ አብራችሁን ሁኑ ማለት ነው። እንግዲህ እኔ ትሬድ የማደርገው የምታውቁት ናስዳክ እና ኤስፒ 500 ነው። ጎልድንም ትሬድ አደርጋለሁ አብዛኛው ጊዜ ግን ናስዳክ እና ኤስፒ 500 ነው ትሬድ የማደርገው። ስለዚህ እንግዲህ በእኛ ስትራቴጂ መሰረት ሁሌም ቢሆን እነዚህን ስሪ ሃየር ታይም ፍሬሞችን ሞስት ፕሮባብሊ ፎከስ አድርገን እንመለከታለን። ስለዚህ ዊክሊ ዴይሊ እና ፎር ሃወርን ሞር ፎከስ አድርገን የማርኬት ዳይሬክሽኑን ፕሪዲክት ለማድረግ እና ለመተንበይ ፕሪዲክት ወይም ለመተንበይ እንዲያስችለን ሶስቱን ታይም ፍሬሞች እንትን እንጠቀማቸዋለን ማለት ነው። ስለዚህ አት ዊክሊ ሌቨል ላይ እንግዲህ እንደምናየው ከናስዳክ እንጀምርና አት ዊክሊ ሌቨል ላይ ቡሊሽ ነው እንግዲህ ማርኬት ሎወር ሃይ ሎወር ሎ ሎወር ሃይ ይሄኛው ፖቴንሻል ሎወር ሃይ እንደሚሆን ኤክስፔክት እናደርጋለን። ስለዚህ ማርኬቱ ቡሊሽ እንደሆነ ኤክስፔክት እናደርጋለን ማለት ነው። በዴሊ ታይም ፍሬም ላይ ደግሞ እንደምታዩት ማርኬት ምንድነው ሎወር ሃይ ሎወር ሎ ሎወር ሃይ ሎወር ሎ ሎወር ሃይ ሎወር ሃይ ሎወር ሎ ይቅርታ በጣም ይቅርታ ማርኬቱ እንግዲህ እንደምታዩት አፕ ትሬንድ አይደለ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ሃየር ሃይ ከዛ እዚህ ጋራ ብሬክ አድርጎልናል ማለት ነው። ስለዚህ ማርኬቱን እዚህ ጋራ የምንመለከተው ዳውን ትሬንድ አት ዴይሊ ሌቭል ላይ ማርኬቱ ዳውን ትሬንድ እንደሆነ እንመለከታለን ማለት ነው። እሺ ስለዚህ ወደ ፎር ሃወር ደግሞ ዝቅ ብለን እንመልከት። ፎር ሃወር ላይም ስንመለከት ማርኬቱ እንግዲህ ዳውን ትሬንድ ሙቭመንት እንደሆነ እናውቃለን። ዳውን ትሬንድ እንደምታውቁት ምንድነው ሎወር ሃይ ሎወር ሎ ሎወር ሃይ ሎወር ሎ ሎወር ሃይ ሎወር ሎ እየሰራ የሚሄድ ነገር ነው ማለት ነው። ስለዚህ ማርኬት ስትራክቸራችንን በዚህ ካወቅን የመጀመሪያ ስራችን የሚሆነው ፎር ሃወር እና ዋን ሃወር ሊኩዊዲቲ ዞኖችን መለየት ነው። ስለዚህ እንግዲህ ማርኬትን ከዚህ በፊት አሁን ኦሬዲ እዚህ ጋራ ፕራይስ ከዚህ በፊት ከዚህ መጀመር እንችላለን ችግር የለውም። ስለዚህ እነዚህን ሊኩዊዲቲዎች ማርክ አድርገን እንጀምር። ይሄ ሊኩዊዲቲ ዞን ነው። ይሄኛው ሊኩዊዲቲ ዞን ነው። ቴክን የሆነ ሊኩዊዲቲ ዞን ነው። እንግዲህ ሊኩዊዲቲ ማለት ምን ማለት እንደሆነ ለማታውቁ ሰዎች ቪዲዮ የምሰራላችሁ ይሆናል ማለት ነው። ኮሜንት ሴክሽን ላይ ቪዲዮ ኮሜንት ላይ ጻፉልኝ ቪዲዮ እሰራበታለሁ ሊኩዊዲቲ ምን ማለት እንደሆነ። ግን በአጠቃላይ ለዚህ ቪዲዮ እንደሆናችሁ ሊኩዊዲቲ ማለት ኦርደሮች የሚቀመጡበት ቦታ ነው። ባየሮች እና ሴለሮች ኦርደራቸውን የሚያስቀምጡበት ዞን ነው ማለት ነው። ስለዚህ እነዚህ ሊኩዊዲቲ ዞን ናቸው ማለት ነው። እንግዲህ እዚህ ጋር አሁን ይሄኛው ሊኩዊዲቲ ተወስዶልናል የፎር ሃወር ሊኩዊዲቲ ማለት ነው። እዚህ ጋር ይሄ ሊኩዊዲቲ ነው ይሄኛው ሊኩዊዲቲ ወስዶታል ማለት ነው። ወደ ዋን ሃወርም ዝቅ ብለን ማየት እንችላለን። እንግዲህ ዋን ሃወር ላይም እዚህ ጋር እንደምታዩት ይሄኛው ሊኩዊዲቲ ዞን ነው። ወደ ሎወር ታይም ፍሬም ላይ ሞድ ስንገባ በግልጽ ሆነው ይታዩናል ሊኩዊዲቲ ዞን መሆናቸውን ማለት ነው። ስለዚህ እነዚህ እንዳለ ሊኩዊዲቲ ዞን ናቸው ማለት ነው። እነዚህ እንዳለ ሊኩዊዲቲ ዞን ናቸው። ስለዚህ ፕራይስ እኛ እነዚህ ሊኩዊዲቲ ዞኖችን ወስዶልን ለባይም ለሴልም እንገባለን ማለት ነው። ኦኬ እንደዛ ከሆነ ስለዚህ ዋን ሃወር ላይ ምንድነው ማለት ነው ማርኬት ስትራክቸራችን ቤሪሽ ማርኬት ስትራክቸር ነው ያለን ማለት ነው። ሶ ወደ 30 ሚኒት እና ወደ 50 ሚኒት በመሄድ ደግሞ ወደ ሴሽኖችን ደግሞ እንትን ማለት አለብን ሴሽኖችን መለየት አለብን። እንግዲህ ሴሽኖችን
የሴሽን ሃይ እና የሴሽን ሎዎችንም በደንብ አድርገን መለየት አለብን። ለዚህ ኢንዲኬተር መጠቀም እንችላለን ከፈለጋችሁ፣ አሊያም ደግሞ ከኢንዲኬተር ይልቅ እናንተ ሰአቱን አጀስት አድርጋችሁ ብታውቁት ቀድማችሁ አሪፍ ነው። ስለዚህ ለምሳሌ አሁን እዚህ ጋራ ለንደን ሴሽን አሁን እዚህ ጋራ አለ። አሁን ይሄኛው የለንደን ሴሽን ሃይ ይሄ ነው። ይሄኛው ነው የለንደን ሴሽን ሃይ። ኦልሞስት ለንደን ሴሽን ማለት ይሄኛው ዞን ነው። እዚህ ጋር ለንደን ይላል። ከዚህኛው እስከዚህኛው ዞን ነው። ስለዚህ ለንደን ሴሽን ሃይ ይሄ ነው። የለንደን ሴሽን ሎ ደግሞ ይሄ ነው። ስለዚህ ማርኬት ወደ አፕ ትሬንድ ሲሄድ ለንደን ሴሽን ሎውን ወስዶ ሊሆን ይችላል። ወደ ዳውን ትሬንድም ሲሄድ የለንደን ሴሽን ሃይን ወስዶ ሊሆን ይችላል ማለት ነው። ስለዚህ በዚህ መሰረት ማርኬትን ፕሪዲክት ማድረግ እንደምንችል ግምት ውስጥ ማስገባት ይቻላል ማለት ነው። እሺ ይሄንን እናጥፋውና አሁን ኦኬ ይሄን እናጥፋውና ወደ አቆምንበት እንመለስ። ኦኬ ስለዚህ እነዚህ ሊኩዲቲ ዞኖች ካሰመርን በኋላ ምንድነው የምናደርገው? ማርኬት እነዛ ሊኩዲቲ ዞኖች ከወሰደልን በኋላ ያን ሊኩዲቲ ዞን እንደወሰደልን ማረጋገጫ እንፈልጋለን። ስለዚህ ለምሳሌ አሁን የዋን ሀወር ሊኩዲቲ ወሰደ እንበል። ለምሳሌ ሊኩዲቲ ወሰደ እንበል። ለምሳሌ ይሄኛውን ሊኩዲቲ ወሰደ። እንግዲህ እንደምታዩት ማርኬት ወስዷል ይሄን ሊኩዲቲ። ስለዚህ ይሄን ሊኩዲቲ እንደወሰደ የምናውቀው እንዴት ነው? እዚህ ጋር እንገባና እንግዲህ በዚህ ጊዜ ብንኖር ኖሮ ኦልሞስት መሽ ነው ዲሴምበር 10 ከስንት ቀን በፊት ማለት ነው? ኦልሞስት ከአራት ቀን በፊት ማለት ነው። ይሄ አራት ቀን በፊት ያለ ትሬድ ነው። ስለዚህ እስቲ ሎወር ታይም ፍሬም ላይ እንግባና እንየው። ለመለየት እንዲመች አድርጌ እንደዚህ አድርጌላችኋለሁ። ምንድነው እዚህ ጋር የምንመለከተው? ኦኬ ስለዚህ እንደምንመለከተው ማርኬት ይሄን ዞን ሊኩዲቲ እንደወሰደ ኮንፈርሜሽን ምን ማለት አለብን? መውሰድ አለብን ብለናል አይደለ? ይሄን ዞን ሊኩዲቲ እንደወሰደ ማወቅ የምንችለው እንዴት ነው ካለን በምንድነው ማለት ነው? በምንድነው? በማርኬት ስትራክቸር ሺፍት ማለት ነው። ስለዚህ አሁን እዚህ ጋራ ማርኬት ስትራክቸር ሺፍት የቱ ጋር ሰጥቶናል? ማርኬት ስትራክቸር ሺፍት የቱ ጋር ሰጥቶናል? ይሄኛው ማርኬት ስትራክቸር ሺፍት ማለት እንችላለን። ስለዚህ እዚህ ጋር ኤምኤስኤስ ሰጥቶናል። ዋት ምንድነው የምናደርገው? ስለዚህ ወደ ሌሎች ኮንፈረንሶች አሁን ዲቴል አልገባላችሁም፣ ግን ለዛሬ የሚሆነው እነዚህ ዞኖች ሊኩዲቲ እንደተወሰዱ ማለት እነዚህ ዞኖች ላይ ሊኩዲቲ ተወስደው ሊኩዲቲ ደግሞ እንደተወሰደ የምናውቀው በማርኬት ስትራክቸር ሺፍት ነው ማለት ነው። ይችኛዋ ነች የዛሬን ቪዲዮ የምትገልጽልን ማለት ነው በዋናነት። ከዚህ በኋላ ደግሞ ሌሎች የምንወስዳቸውን ትሬዶችም አፕሎድ የምናደርግላችሁና ማለት ነው። ይመቻችሁ።